ውዶችዬ አግኝቶ ተማጣት አላህ ሱብሃነሁ ወተዓላ ይጠብቀን ማለት ነው። ይሄ የምታዩት ልጅ ተዝቅ ቀደም እንደዛ አጥቻለሁ ህይወቴን ላጠፋ ነው እያለ ለአንዴና ለመጨረሻ ሰውም እንዲረዳው ይሁን ተሱ ሰውም እንዲማር ይሁን ሚዲያ ላይ ወጥቶ ነበር። አሁን በመጨረሻ ህይወቱን በራሱ እጅ ታንቆ ህይወቱ አልፋለች ማለት ነው። እና ሊላሂ እና ሊላሂ በነገራችን ላይ አተን ማገኘት ይሻላል እንጂ አግኝተን ማጣት አላህ ሱብሃነሁ ወተዓላ ከዚህ ነገር አላህ ይጠብቀን እያልኩ ዛሬ እንግዲህ እንዴትና ወዴት እንዲሆነ ዝርዝሩን ስቴፕ ባስቴፕ ተቦታው እንደዚህ ሲሆን ያዩትና እየሰሙ ጓደኞቹ ደወል አድርጌ ነግረውኛልና በቪዲዮውም በአእምሮ ተከታተሉት ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ትንሆን ነው። ተቦታ ቦታ ተገራገር ተሸጋግረን ተንቀሳቅሰን የምንሰራው የምንበላ የምንጠጣውና ሀገራችንን ሰላም አላህ አድርግልን፣ ቤተሰቦቻችንን ሰላም አላህ አድርግልን፣ አመት ባላችንንም መልካም አዲስ አመት ያድርግልን እያልኩ ምኞቴን እገልጻለሁ ማለት ነው። እንግዲህ ውዶችዬ አይደለም ወንድ ልጅ ሴትም ልጅ አይጣ አግኝቶ ተማጣት አላህ ሱብሃነሁ ወተዓላ ይጠብቀን ይሰውረን። አቶ ማግኘት ይወፍቀን፣ አግኝቶ ማጣት አላህ ያርቅልን እያልኩ እንግዲህ እንደምታውቁት ወንድ ልጅ በተለይ ቲያጣ ከባድ ነው፣ ሴትም ከባድ ነው። በነገራችን ላይ ሴት በተለይ ብዙ ነገር ጎዶሏችን ብዙ ነገር አለብን። ወንድ እንኳን ቢያጣም ይሻላል፣ ራሱን አሳልፎ ሊጥል አይችልም። ሴት ልጅ ግን ተጠጉራችን ይጀመራል። የንጽህና ጉለት በየወሩ የሚመጣ የሴት አለብን እንደ ቢረድ የተባለ ያ የንጽህና መጠበቂያ ንጽህና ያስፈልገዋል። እነ ፀጉር ሻምቦ በአግባቡ ታጥቦ በሳሙና ወይም በሻምቦ በአግባቡ ተበጥሮ ቅባት ተቀብቶ ታልተጎነጎነ ቅማል ይፈጥራል፣ ቅማጭ ይፈጥራል፣ ነጭ ይሆናል፣ ጠጉር ይቆማመጣል፣ ጠጉር ነጭ ይሆናል። ብዙ አለ። ሁኖም ሳለ ይሄ እንዳለ ሆኖ ማን ደግሞ ወንድ ከባድ ነው። ወንድ ላይ ተኪሱ ብር ያጣ በጣም ሌላ ቦታ ነው የሚሄደው። እንደምታዩት እንግዲህ ይሄ ምስሉ ላይ ያለው ከዚህ ቀደም ምን ኑሮ መሮኛል ህይወቴ ራሴ ያስጠለታኛል እያለ ነበር። አሁን እጁን በእጁ ታንቆ የማይቀርኛው ዓለም ሄዷል ማለት ነው። በአሁን ጊዜ ሞተች መሆኗ ታንቆ ሞተች መሆኑ ውሃ ገብቶ በቃ ህይወት ማለት ነው የጭጯን ነፍስ ሆናለች። በአሁን ጊዜ እርግጥ ግን ለነፍስን ዛአተል ሞት ነፍስ ሁሉ ሞትን ቀማሽ ነው። ሁኖም ሳለ በጣፈልንና በምንጠራበት ሰዓትና በሚደወልብን ሰዓት ጌታችን ጠርቶን ብንሄድ ይሻላል። በአግባቡ ቢምረንም ባይምረንም እንጂ እንደዚህ ነፍሳችንን በገዛ እጃችን ማጥፋት ማለት ከባድ ውሳኔና ከባድ አደጋ ነው። ለዚህኛውም ለዱንያው ለዛኛውም ላሄራው ለሁለቱም ሀገር የማያምርና ምቹ ያልሆነ ሁኔታ ነው የሚደረገው ማለት ነው። በገዛ እጅ ነፍስን አጥፍቶ መህር ማለት ነው እና ከባድ ነው። ግን ማጣትም እዚህ ደረጃ ቢያደርስም ደግሞ የሰው ልጅ ህይወት ይቀጥላል። ውስጡ ጤነኛ ተሆነ መቼም እሱ የበሳትን ጉሮሮ እሱ ታይከርናት ወይም እሱ ታያበላት ወይም እሱ ታያጠጣት አይዋልምና በጣም ያሳዝናል። በጣም ነው የሚያስለቅሰውም። በጣም ነው እኔ ውስጤን የነካኝ ማለት ይቻላል። እንግዲህ ውዶችዬ ምንም ማድረግ አይቻል። እንግዲህ ነፍስ ይማር ማንል በዛኛው ሀገር ራሱ እጁን በእጁ ገሎ ስለሄደ በዛኛው ሀገርም ፈተና ነው፣ በዚህኛውም ሀገር ፈተና ነው። ከባድ የሆነ ነገር ነው ሰርቶ ሄደው ወንድማችን። እንግዲህ ለሌሎቹ ስራ ፈት ወንድሞቻችን ስራ ፈት እህቶቻችን ትምህርት እንዲሆን ሚዲያውም ሞቅ ደመቅ እንደ በላይነሽ ቦቅ እያደረጋችሁ ብታራዝሙት ጥሩ ነው። ምክንያቱም አንድ ሰው ገና ታዳጊ ነው። ይሄ ልጅ መልኩ፣ እርገቱ፣ ሁሉ ነገር ገና ታዳጊም ሆነ ቪዲዮው ላይ ይታያል ማለት ነው። አሁን ይሄ ልጅ ብዙ ነገር የሚጠበቅበትን በአጭሩ በቃ ህይወትን የተወሰነ አመት ኖራት አያት ሁሉን ነገር መልሶ ነንበር ባልነንበር ሰው ሆነን በትንሽዬ ነገር ሰው ሆነን ተፈጥረን በትንሽዬ ቅስበት ወደማይቀረው ዓለም እንሄዳለን እና ለዚህ ችላለችን ጊዜ ሰው እድሜን ያስረዝምልኝ እያለት ያመው ሐኪም ቤት፣ ቁርአን ቤት፣ ጠበል ቤት ይገኛል ነፍሱን ተጊዜ ሻለ ለማለት ማለት ነው። እሱ ደግሞ ነፍሴ ምን ታረግልኛለይ በቃ ህይወት የዚችን ያህልና ላጥፋ ብሎ እንደዚህ ተተመኘላት ከባድ ነው።
ከባድ ነው። እኔ አንዳንድ ጊዜ ሰው ህይወቱ ረክሷል እንደስተምለኝ ማለት ነው። ብዙዎቹ አሁን አርጅተው እንኳን እንደገና ልጅነት ያምራቸዋል። ትልቅ ሰው ሆነው እንኳን እንደገና ወጣትነት ያምራቸዋል። እኔ በበኩሌ አሁን እንደገና ልጅ ብሆን ደስ ይለኛል። ለምን የዱንያ ፀሐይ አትጠገብም። ዱንያ እንደምታውቋት ብዙ ዋጋን ብታስከፍል፣ ብዙ ውጣ ውረድ፣ ብዙ ችግር፣ ብዙ መከራ፣ ብዙ ነገር ቢኖራትም የዱንያ ፀሐይ አትጠገብም። ለምን ያችን የዱንያ ፀሐይ ተተወለድና ጀምረን እስተምንጠራ ያችን የዱንያ ፀሐይ በአግባብ በአእምሮ በነፃነት በደስታነት አጣጥመን ዘራችንን ፈጥረን ብዙ ነገር አድርገን ለሰው ጠቃሚ ለራሳችን ጠቃሚ ሰው የሚያስታውሰን በኸይር ነገር ሰው የሚያስታውሰን በደግ ነገር አድርገን ማለፍ እንጂ የሚጠበቅብን ዝም ብለን ህይወት አስጠላይ ልታነቅ ለዚህ ላጭር ህይወት ለዚህ ለዱንያ ለዚህ ኑሮ እንደዚህ ነው እያል ዝም ብለን ህይወታችንን አንካካ ማድረግ አይጠበቅብንም ማለት ነው። እና ውዶችዬ እንግዲህ ቀጣይ ቪዲዮ ውስጥ የምንገናኝ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ለዛሬ ይህን ይመስላል። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችን ኢትዮጵያ ሰላም አላህ አድርግልን። ቤተሰቦቻችንን ሰላም አላህ አድርግልን። ወጥቶ ተመቅረት አላህ ይጠብቀን። ተድንገተኛ አደጋ አላህ ይጠብቀን። በሰላም ለሀገራችን በሰላም እንዲወጣን ቤተሰቦቻችን በሰላም ደግሞ ቤተሰቦቻችን ጋር የምንቀላቀል የምንደሰት አብረን ቁጭ ብለን የምንቆርስ የምንበላ የምንጠጣ ያርገን እያልኩ ቪዲዮውን ተወደዳችሁት በቀጣይ ቪዲዮ እመጣለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አዎ ጠፍቻለሁ ተወሰነ ጊዜ ያው በስራ ማጣትም ነው። እንግዲህ ዱንያ ሁሉ ጊዜ ማስር እንደማሞላ ሁሉ የሰው ልጅ ሁሉ ዱንያ አልጋ ባልጋ ህይወት ስለሌለ ለዛ ነው። ኢንሻአላህ ቢኢዝኒላህ አመጣለሁኝ። ሀገራችንን ሰላም አላህ አድርግልን፣ ህዝባችንን ሰላም አላህ አድርግልን። ለዛሬ ይሄን ይመስላል ቪዲዮ። ቻው፣ ደህና ሆኖ